የተለየ አስተያየት የሰጠ ሰው አለ የማትረሳውና የሚገርም? አሁን በጣም ብዙ ጊዜ ደፍሬ የማልናገረውን ጥያቄ ነው የጠየቅሽ። ግዴታ ነው የሚሆነው። ምክንያቱም እንደው ማጋነን እንዳይመስልብኝ እያልኩ ትንሽ እፈራለሁ። አንተ ስሜት ሳይሆን የሰዎች ስሜት ነው። ልክ ነው። ማጋራቱ ምንም ችግር የለውም። እንትን ነው አውስትራሊያ በ2022 ቱር ነበረኝ ሜልበርን ውስጥ እና ኮንሰርት ካደረግን በኋላ የዲነር ምናምን ፕሮግራም ነበር እና ሁሉም ሰው በጣም ያው ታውቂያለሽ ከኮንሰርት በኋላ ሰው አርቲስቱን ኮሚኒኬት ማድረግ ይፈልጋል እና ስሜቱን መግለጽ ይፈልጋል። ይሄን ሙዚቃ ወዳለው እና በጣም የገረመኝ ዲነር ምናምን ከጨረስን በኋላ ያው ተገበ ካሉት ጋር አውርቼ ልወጣ ስል ባንድ ሰርክል ቴብል ላይ የነበሩ ግሩፖች አስቆሙ እና በቃ አንድ ነገር መንገር አለብኝ ብላ እዛው ሁሉም ያሉበት በሙሉ ሴቶች ናቸው እና እኔ ከጓደኛዬ ጋር ነበርኩኝ። ልንወጣ ስንል አሁን ከልቤ ነው የምነግርህ ግን እንዳትኩራራ አለችኝ። ምንድን ነው? አንተ ፒያኖ ስትጫወት ማየት አለች it is like touching heaven ሄቨንን መንካት ነው አለች። እኔ ይገባኛል ብዬ በወቅቱ እንትን አላልኩም፣ ግን በቃ የሆነ ቆምኩ ደንግጬ። በጣም ከልቤ ደነገጥኩኝ እና ከጎን ያሉት ናቸው ትንሽ ሪላክስ ያደረጉ። it is true አለ አይደል? የሆነ ቦታ ደርሳ መጣለች እንግዲህ ሴትዮዋ ምንም እንዴት ካፕቸር እንዳረከን እና ምንም አይነት ዲስትራክሽን ሳይኖርብኝ ነው እስከ መጨረሻው የሰማሁ አለች። እና በህይወቴ በቃ እንደ ከግለሰብ ያገኘሁት ትልቅ ሪዋርድ ነው ብዬ ነው የማስበው። እንደ በኮመንት ደረጃ በቃ ልቤን ሰበረችው፣ ቁጭ ያደረገችኝ። በጣም ደስ የሚል ኮመንት ነው እውነት ነው። እና እንዲህ አይነት ገጠመኞች አሉ፣ ግን የእሷን አረሳው።